ከሷ ጋር መኖር ካልፈለክ ሁሉ ጊዜ በሰቆቃ አታኖር። ቁርጥ ያለ ውስጥ የተደመደመ ነገር ካለ በስጋት ቀጠና ውስጥ ከምታሰቃያት እቅጯን ነገራት አንድ ቀን በቃ አላህ አላት ሐቂቃ አላህ አላት። እዚህ ቁጥር አንድ የሴቶቹ ዲማንድ ምን ይመስላል? እንደዚህ በተለያዩ ጥናቶች በተደረጉ ደህንነት ነው። ደህንነት ምቾት መሰማት ማለት ነው። ገባ? በቃ ያለ መፈታት፣ ያለ መዋረድ፣ ያለ መገፋት፣ ይሄ ቤት ያለ መፍረስ፣ በወሬዋ በተግባሯ ሁሉ ምቾት እንዲሰማት ሴኩሪቲ እንዲሰማት አድርግ። this is ቁጥር አንድ ዲማንድ ነው። የተለያዩ ሴቶች የተለያየ ነገር ሊነግሩ እንደሚችሉ አውቃለሁ፣ ጠንቅቄ እረዳለሁ። ፍቅር ነው የምፈልገው፣ ኃላፊነቱን ነው የምፈልገው ኢላ አኺሪ። ዞሮ ስናጠነጥነው ግን በድምዳሜ ላይ ያገኘ ነው የደህንነቷ ምንጭ የሴኩሪቲያ ምንጭ እንድትሆን ትፈልጋለች። ስለዚህ በአቃልህም በተግባርህም በተለያየ መንገድም ማለት ነው። ሌላም ጊዜ ተመልሰን እንመጣበታለን ይህን ጉዳይ ኮንፍሊክትን ስናወራ። አንዳንድ ወንዶች ሳያስቡት ሚስቶቻቸውን ኢንሴኩሪቲ እንዲሰማቸው ያደርጋሉ። የደህንነት እጦት የነገሰበት ቤት ውስጥ የሚኖሩ እህቶች እናውቃለን። በተለያየ መንገድ የተላለፈ መልእክት ማለት ነው። ዶንት ዱ ዛት አታርግ። በቃ ካልፈለክ ከሷ ጋር መኖር ካልፈለክ ሁሉ ጊዜ በሰቆቃ አታኖር። ቁርጥ ያለ ውስጥ የተደመደመ ነገር ካለ በስጋት ቀጠና ውስጥ ከምታሰቃያት እቅጯን ነገራት አንድ ቀን በቃ አላህ አላት ሐቂቃ አላህ አላት። እዚህ ይሄ ሴቶቹን ፍላጎት በደንብ ልናስብበት ይገባልና ከትዳር ጓደኛህ ጋራ ደህንነቷን እንዲሰማት ከሚያደርግ ቁጥር አንድ ፖይንት መካከል የዓለምህ አንተ የራስህ ዓለም አለ አይደል? በቃ ፉላን መሐመድ አህመድ ምናምን የምትባል ሰውዬ የዓለምህ አካል ናት አይደለችም? የህይወትህ ፓርት ኤንድ ፓርሰል ናት አይደል? ማትገነጣጠል ማለት ነው። ይሄን ታይም ኤንድ አጌን ንገራት። ማትለያያት መሆኗን አንተን ከሷ የሚለይህ ሞት ብቻ መሆኑን አስረግጠህ ንገራት። ታየዋለህ ፊቷ ላይ፣ ታየዋለህ ተሰሩፋት አኽላቋ ላይ ይሄ ደህንነት የሚፈጥረውን ምቾቷን ማለት ነው። ይሄ የደህንነት ማረጋገጫ ቃላቶች ምስጋና፣ አፕሪሺዬሽን፣ ውዴታና አለፍ ገደም እያልክ እነዚህን አይነት መልእክቶች ማስተላለፍ ቤትህ ውስጥ የሚፈጥረውን መረጋጋት ምስክር አንተ